እውነቴን ልንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም ነው ግድ አላለህም ወንድሜ። በሁለተኛ ደረጃ ወንድሜ ከባድ የሆነውና የሚያሳምመው ንግግርህ ደግሞ ይሄ ነው። ዛሬ ተጠምቀው ጸበሉ እንኳን ከላያቸው ላይ ሳይደርቅ አባቶችን መስደብ ጀመሩ አልክ። በአርሲ ኦርቶዶክሳውያን ጭፍጨፋ ላይ አባቶችን የሰደበ አባቶችን ድምጽ መሆን ቢያቅትህ እንዴት ዝም ማለት ያቅታል? እዛ እግሩ የተቆረጠ ሕፃኑ ልጅ ያንተ ልጅ ቢሆን በኢየሱስ ክርስቶስ የማምን በክርስትና የማልደራደር እስከ ሞት የምታመንለት በማንነቴ የምኮራ ኦርቶዶክሳዊ ወጣት ነኝ። ኢየሱስ ክርስቶስ የሚልን ስም የሚተካ እሱንም መምረጣችን የሚተካከልም በዚህ ተተካክሎ ደስታ የሚሰጠንም ኃይል የሚሰጠንም ሕይወት የሚያድለንም የለም። የምንመካበት ስም ሰላማችሁ ይብዛ። እንደምን ቆያችሁኝ? ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮዎቹ ያስቀረሁት የለም ያልነገርኩሽ የዋሸሁሽ የደበኩሽ ሁሉን ዘረገፍኩት ከፊትሽ የሚስጥር ዋሻዬ አንቺ ነሽ የምስጢር ዋሻዬ አንቺ ነሽ ድንግል ብትቆሚ ጎኔ ድሉ ይሆናል የኔ ሕይወት ብርቱ ሰልፍ ናት ምልጃሽ እንዳይለያት ሰላሜን አብዢው ግቢልኝ ከቤቴ እጠራሻለሁ ድንግል። ልጆቻችንን ከልጅነታቸው ጀምሮ ገና በታችኛው እድሜ እያሉ እንደዚህ ስለ ሃይማኖታቸው እንዲያውቁ በሃይማኖታዊ ስርዓቶች ታንጸውና ተገንብተው እንዲያድጉ ማድረግ ለሁላችንም ጠቃሚ ነገር ነው ብዬ አስባለሁ። ሁላችንንም ይህ ቪዲዮ ያስተማረን ነገር አለ። ስለዚህ ልጆቻችንን በዚህ መልኩ ማሳደግ ምናልባት ጥቅሙ እንጂ ጉዳት የለውም። ሁላችንም በቻለው አቅም ልጆቻችንን በሃይማኖታዊ መንገድ ወይም ደግሞ እምነታቸውን የሚያውቁ ስርዓት ያላቸው ዜጋ ማድረግ ኃላፊነታችን ነው ብዬ አስባለሁ። ወደ ኔክስት ቪዲዮ ይቅርታ አልጠይቅም። ውድ ኦርቶዶክሳውያን የኔ ቤተሰቦች አይከፈልበትም። ሙሉ ተመልከቱኝ። ይሄን ቪዲዮ ሼር አድርጉልኝ፣ እስከ መጨረሻው አዳምጡኝ። በጋሻው አርፈ ተቀመጥ። የራስህ እምነት ስበክ። በሰው ሞት የሚደሰት በሰው ሀዘን የሚደሰት ሰይጣን ብቻ ነው። አንተ ድሮ ኦርቶዶክስ ቤት እያለ ያለን ሞገስ ያለን ክብር ታውቃለህ። ዛሬ ግን የከሰረ ነጋዴ ሆናል። ማንም አያዳምጥም። ድምጽ ለዛ ጠፍቷል፣ ወዝ ጠፍቷል። በቀመን ኦርቶዶክስ ቤት ያለ ሞገስን ድሮ ሁሉም ኦርቶዶክሲያን መጥተው አንተን ስብከት ለመስማት ምን ያህል እንደሚጓጉ ድምጽ እንዴት ሞገስ እንደነበረው የሚታወቅ ነው። አሁን የለሽም ብራዘር፣ ከሰረሻል። ማንም አያዳምጥሽም። የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበረው አሁን ላይ የፕሮቴስታንት እምነት አገልጋይ የሆነው በጋሻው ደሳለኝ ምናልባት ንግግሩ ከወራት በፊት ቢደረጉም ሰሞኑን ሲያነጋገር የብዙሃንን ትኩረት ስቦ ያለፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃጠሎም ሆነ በምዕመናን ጭፍጨፋ ላይ አላስፈላጊ ንግግር እንደተናገረ ሁላችንም የምናውቀው የሁላችንንም ልብ የሰበረና ሁላችንም ያሳዘነ ንግግር ሆኖ ያለፈ ብዙዎቻችንንም በተለያዩ የሀሳብ ጎራዎች ከፍሎ ሲያነጋግር የነበረ ጉዳይ እንደሆነ ሁላችንም የምናውቀውና የማይዘነጋ ጉዳይ ነው ብዬ አስባለሁ። ታዲያ ሆኖ ሁሉ ነገር ካለፈ በኋላ ይቅርታ ይላል ወይም ደግሞ ቤተክርስቲያኒቱንም ሆነ ምዕመናኖቹን ይቅርታ ይጠይቃል ተብሎ ሲታሰብ ራሱ ከሰዓታት በፊት በለቀቀው ነገር ብዙዎች በድጋሚ መነጋገሪያ ያርገውታል። ምንድነው የተናገረው? በጥቂቱ እንግዲህ ተመልክተን እንመለስ። አብራችሁን ቆዩ። ቪዲዮውን ላይክ ማድረግ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እና አልፈራም እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው። አንተ የኔን ውሎ አዳር አታውቅምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም። አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኝ ነው ወዳጄ እንዴ? እና
ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰዎች ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል። እግዚአብሔር ይሄን ያረግም ኢየሱስ ክርስቶስ ይሄን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አልፌዋለሁ እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው? እውነታችሁን ነው? ጌታ ኢየሱስ ያን ብቻ ነው ጸልዮ የሄደው? አሁንም ድረስ የተናገራቸው ንግግሮች ያነሳቸው ሐሳቦች ልክ ናቸው ብሎ የሚያስበው በጋሻው የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሁኑ የፕሮቴስታንት እምነት ተከታይ አገልጋይ ሆነው ይህ ግለሰብ አሁንም በአቋሙ ጸንቶ ይገኛል። ወደፊት አዳዲስ ነገሮች የሚፈጠሩ ከሆነ ይዤላችሁ ይመጣ ነው የሚለው። ቤተሰቦች እናንተስ በዚህ በጋሻው በተባለው ግለሰብ ጉዳይ ምን ሐሳብ አስተያየት አላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ሌላኛው አነጋጋሪ በተለይ ብዙዎቻችንን ያስደነገጠው ከሰዓታት በፊት በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እየወጡ ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ ከተባሉ በመዝሙር አገልግሎታቸው የሚታወቁ ብዙ ዓመታት ምዕመኑን ብሎም ቤተክርስቲያኑን ያገለገሉ ፈርጥ አሉ ከሚባሉ ልጆች መካከል አንዱ የሆኑት ሊቀ መዘምራን ቴዎድሮስ ዮሴፍ በተለያዩ ሰዎች የተለያዩ ተቃውሞዎች እየደረሰባቸው ይገኛሉ። ምንድነው ተቃውሞን ያስነሳው ምክንያት? የተለያዩ ቪዲዮዎች አሉ። እነሱን ተመልክተን ስንመለስ የራሳችንን ሐሳብ አስተያየት የምንሰጥ ነው የሚሆነው። አብራችሁን ቆዩ። ወደ ቪዲዮ። ከሀጂ ሙፍቲ ሞት በላይ የአርሲ ኦርቶዶክሳውያን እልቂት አያሳዝንም ወይ? ተመልከቱ። ዘማሪ ቴዎድሮስ የሚለው አሁንም የአርሲ ኦርቶዶክሳውያን ሞት አላበቃም። ይሄንን ቪዲዮ 40 እና 50 ጊዜ ኮፒ ሊንክ ሪፖስት እያደረጋችሁ በዝምታቸው ሞት እያሸለሙ ላሉ አባቶች አድርሱልኝ። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ወንድማችን ዘማሪ ቴዎድሮስ ታላቅ አባት ለሆኑት ለሀጂ ሙፍቲ ሞት የሀዘን መግለጫ መስጠትህ በእርግጥ ተገቢ ነው። እባካችሁ ኦርቶዶክሳውያን አሁንም ይሄንን ቪዲዮ 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉልኝ። በኮሜንትም እየገባችሁ እባካችሁ ዝም ያላችሁ ተናገሩ፣ ዝም ያላችሁ ተናገሩ እያላችሁ ኮሜንቱን አስጨንቁ። አዎ እውነት ነው። የሀጂ ሙፍቲ ሞት እንደ ሀገር አሳዝኖናል፣ እንደ ሀገር አስለቅሶናል። ከዚያ በላይ ግን በአርሲ በግፍ እየተጨፈጨፉ ያሉ ኦርቶዶክሳውያን አያሳዝኑም ወይ? በግፍ አንገታቸው እየተቀላ ያለ ካህናት አያሳዝኑም ወይ? በአርሲ በግፍ አንገታቸው እየተቀላ ደማቸው እንደ ጎርፍ የፈሰሰ ኦርቶዶክሳውያን ካህናቱ፣ ምዕመናቱ፣ ሕፃናቱ፣ አረጋውያኑ አያሳዝኑም ወይ? የነዚህ ሞት አያምም ወይ? የነዚህስ ሞት ምን ነው ግድ አላለህም ወንድሜ? በሁለተኛ ደረጃ ወንድሜ ከባድ የሆነውና የሚያሳምመው ንግግርህ ደግሞ ይሄ ነው። ዛሬ ተጠምቀው ጸበሉ እንኳን ከላያቸው ላይ ሳይደርቅ አባቶችን መስደብ ጀመሩ አልክ። በአርሲ ኦርቶዶክሳውያን ጭፍጨፋ ላይ
አባቶችን የሰደበ አባቶችን የተናገረ ቲክታከርም ሆነ ዩቲዩበር እስካሁን አልተመለከትኩም። አባቶች ዝም አላችሁ፣ አባቶች የት አላችሁ ብሎ የጮኸ ግን ሁላችንም ተናግረናል፣ ሁላችንም ጮኸናል። ይህን ደግሞ እንኳን ፍጡር የሆኑ አባቶቻችንን ፈጣሪ የሆነው እግዚአብሔርን ራሔል እንዲህ ስትል ጠይቀዋል። የኔ የራሔልን እንባ የሚመለከት አምላክ በእውነት በዚህ አለ ወይ ብላ ጠይቃለች። ይህን መጠየቃችን ስህተት፣ ይህን መጠየቃችንም ወንጀል አይደለም። እኔ ናታኔም ወንድማችሁ ግን ይህንን እላለሁ፣ ዝም ያላችሁ ዛሬም ተናገሩ። ናታኔም ወንድማችሁ ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ሰላም። እንደምታውቁት ቤተክርስቲያናችን እንግዲህ ዕለተ ዓርብ ላይ ነች። በዕለተ ዓርብ እነ ቅዱስ ዮሐንስ እስከ መጨረሻ የትውቅታ ድረስ ክርስቶስን ተከትለውታል። እነ ቅዱስ ጴጥሮስ አናውቀውም ብለው ክደዋል። ሌሎች ሐዋርያት ፈርተው ሸሽተዋል። ቤተክርስቲያን ዕለተ ዓርብ ላይ ባለችበት በዚህ ዘመን አገልጋዮች እስከ መጨረሻይቱ ህቅታ ድረስ ከመከራው የሚሳተፉ አገልጋዮች ይኖራሉ። ቤተክርስቲያንን አናቃትም ብለው የሚክዱ አገልጋዮች ይኖራሉ። ፈርተው የሚሸሹ አገልጋዮች ይኖራሉ። ይሄን ማወቅ አለብን። ስለዚህ ዛሬ አንድ ዘማሪ ተነስቶ የሆነ ነገር ቢናገር፣ አንድ መምህር ተነስቶ የሆነ ነገር ቢናገር ሊደንቀን የሚገባ ነገር ነው ብዬ አላስብም። አጀንዳችን አንልቀቅ። ሐዘን ላይ ነው ያለነው። ቤተክርስቲያናችን ትልቅ ፈተና ተጋርጦባት ያንን ፈተና አሸንፈን ለማለፍ ለቀጣይ ትውልድ ቤተክርስቲያናችን ለማስረከብ ስራ እየሰራን ያለነው። ስለዚህ ሁላችንም አዲስ አጀንዳ አንቀበልም። ቤተክርስቲያናችንን ከመጣባት ፈተና ለመታደግ መከፈል ያለበትን ዋጋ ሁሉ ከፍለን እናሻግራታለን ለቀጣዩ ትውልድ። ይሄው ድምጽ መሆን ቢያቅትህ እንዴት ዝም ማለት ያቅታል? እዛ እግሩ የተቆረጠ ሕፃኑ ልጅ ያንተ ልጅስ ቢሆን፣ ሰባት ቦታ የተበሳሳችሁ ልጅ ያንተ ልጅስ ብትሆን ዝም ትላለህ? እናት አባት የት ወንድም እዛ እንደ በጅምላ ሲጨፈጨፉ በጅምላ ሲቀበሩ ያንተ ቤተሰብንስ ዝም ትላለህ? አንተ ለአገልግሎት በምትሄድበት ጊዜ አልጋ ችሎ እግርን አጥቦ አበልቀ ብሎ ተንከባክቦ ካንተ ጋር ዘምሮ አንተን በሰላም የሚሸኘው ህዝብ እንደዛ ተጨብጭቦ እዚህ ጋር አባቶች ትናገራለህ። ማን ነው አባቶች የተናገረው? ሲጀመር አባቶች ኃላፊነታቸውን አልተወጡም። ኃላፊነታቸውን ተወጡ። ኦርቶዶክሳውያን የታረዱ ነው፣ መብት አስከብሩ ነው የተባሉ አይደል? ሌላ ምን የተባሉ? አቡነ ያሬድ አሁን የኔ አባት ነው። በአንድ ወረዳ ውስጥ 150 ኦርቶዶክሳዊ ሲገደል ሄዶ ያልጠየቀው ሄዶ ያላስናናው ፍታቱን ካንተ ደረግለት ያላደረገ ሰው የኔ አባት ነው። ማንን ነው ማከብረው? በማይመለከት ዝም ብለህ ገብተህ ትፈትፋለህ፣ ዝም አትልም። ለቤተክርስቲያን ድምፅ ነው ታውቃለህ አንተ። በዩቲዩብ ዘምሬ ብር ከመሸከል ውስጥ ምን አድርግላት ታውቃለህ? ቤተክርስቲያን እዚህ መተህ ሌላ ወሬ ታወራለህ። ካንተ የማይጠበቅ ነገር ነው ያደረገው። ፈጥነህ ይቅርታ መጠየቅ አለብህ። ለዚህ ሁሉ ምክንያት ነው ብዬ የማስበው በኢትዮጵያ ኦርቶዶክስ ተዋህዶ ምዕመናን ላይ በደረሰው በአርሲ አካባቢ በደረሰው የግፍ ጭፍጨፋ የተለያዩ ሰዎች በተለያዩ የሐሳብ ጎራ ተከፍለው እንግዲህ ሲጨቃጨቁ፣ ሲነጋገሩ፣ ሲወያዩበት የነበረ ነገር ነው ጉዳይ። ብሎ ደግሞ አሁን ላይ ከሰዓታት በፊት በኢትዮጵያ ኦርቶዶክስ ተዋህዶ አሉ የተባሉ ዘማሪያን መካከል ከሆነው ሊቀ መዘምራን ቴዎድሮስ ዮሴፍ ላይ እንደዚህ አይነት ሐሳቦች እየተነሱ ይገኛሉ። አሁንም ሆነ በቀጣይ ሰዓታት የተለያዩ ሐሳቦች ሊወሩ ይችላሉ። ምክንያቱም ማህበራዊ ድረገጽ መተግበሪያዎች ላይ ማንም ሰው የመሰለውን ነገር ተነስቶ ራሱን ሪከርድ አድርጎ መልቀቅ ስለሚችል ማለት ነው። ብቻ ቤተሰቦች እናንተ ይህንን ጉዳይ ስትሰሙ ምን አይነት ሐሳብ መጣላችሁ? ነገሩንስ እንዴት ተረዳችሁት? ያላችሁን ሐሳብ በዚህ ጉዳይ ብታስረዱኝና ብንወያይበት ብናወራበት ደስ ይለኛል። እጅግ ያሳዝናል፣ ልብም ይሰብራል። የኦርቶዶክሳውያን ግድያ አሁንም እንደቀጠለ እንግዲህ እየሰማን እንገኛለን። ዲያቆኑና እንዲሁም ደግሞ ሕፃኑ በግፍ ዛሬም መገደላቸው ተሰምቷል። ሁላችሁም ነፍስ ይማር በሉ። በምስራቅ አርሲ የኦርቶዶክስ ግድያና የወጣቶች አፈና እንግዲህ አሁንም ተባብሶ እንደቀጠለ የአካባቢው ምዕመን ገልጸዋል። ዛሬ ማለትም ህዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበትም በጥይት ተደብድበው በግፍ መገደላቸው ተሰምቷል። ከተገደሉት ምዕመን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌ እንዲሁም ደግሞ ሕፃን ጻድቃኔ ሰራዊት የተባሉ ኦርቶዶክሳውያን ይገኙበታል ሲል እንግዲህ ማህበረ ቅዱሳን ቴሌቪዥን ዘግቧል። በሌላ በኩል እንግዲህ ጉባኤው ዛሬ ባቀረበው ሪፖርት ግድያው አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ማለቱ ይታወሳል። ለዚህ ሪፖርት ታዲያ አስተያየት እንዲሰጡ የአርሲ ሀገረ ስብከት አካልን ቲክቫ ኢትዮጵያ ጠይቆ የነበረ ሲሆን በጉዳዩ ተገርመው ዝርዝር አስተያየት ከመስጠት እንግዲህ ታቅበዋል ሲል ቲክቫ አስነብቧል። አሁንም እንደሰማኑ ጭፍጨፋው እንደቀጠለ ምናልባትም እዛ አካባቢ ያሉ ሰዎች እየተጨነቁ ያሉበት ሁኔታ እንደሚገኝ
ሰዓታት የሚወጡ መረጃዎች በየሰዓቱ የሚወጡ መረጃዎች የምንሰማው የምንመለከተው ነገር ነው በዚህ በማህበራዊ ድረገጽ መተግበሪያዎቻችን ላይ ማለት ነው። በዚህ በአርሲ አካባቢ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ በደረሰው ጭፍጨፋ የተሰጠ መግለጫ አለ። እስኪ እሱን ተመልክተን እንመለስ። በቅርቡ በአርሲ ዞን የተፈጸመውን የዜጎች ግድያና የንብረት ውድመትን በተመለከተ መንግስት ወቅታዊና ግልጽ የሆነ ምርመራ እንዲያደርግና የተጀመረውን የሰላም ማጽናት ሂደት እንዲያጠናክር ተጠይቋል። ይህንን የጠየቀው በኢትዮጵያ ሃይማኖት ተቋማት ጉባኤ አስተባባሪነት ወደ ዞኑ በማቅናት አሰቃቂ መብት ጥሰቶች መፈጸማቸውን አረጋግጫለሁ ያለው አጣሪ ቡድን ሲሆን ቡድኑ በ4 ወረዳዎች ባደረገው የማጣራት ስራ ጥቃቱ አንድ ሃይማኖት ላይ ያተኮረ ሳይሆን ሁሉንም ሰለባ ያደረገ ስለመሆኑ ማረጋገጡን ጠቅሷል። አቤል አበበ በአጣሪ ቡድኑ የተሰጠውን መግለጫ እንደሚከተለው አሰናድቶታል። ከሰሞኑ በአርሲ ዞን ንጹሃን ዜጎች ላይ አሰቃቂ ግድያዎች ስለመፈጸማቸው እንዲሁም የንብረት ውድመትና ሌሎችም ጉዳቶች ስለመከሰታቸው ተደጋግሞ ሲደመጥ ነበር። ይህ መረጃ በማህበራዊ ሚዲያዎች በስፋት መሰራጨቱን ተከትሎም ቤተ እምነቶች ጉዳዩን በጽኑ በማውገዝ የሚመለከተው አካል አስፈላጊ ህጋዊ እርምጃዎችን እንዲወስድ ንጹሃን ዜጎችንም እንዲታደግ ጥሪ ሲያቀርቡ እንደነበር አይዘነጋም። ከዚያ ወዲህ የተከሰተውን ነገር ለማጣራት ከኦርቶዶክስ ተዋሕዶ ቤተክርስቲያንና ከእስልምና ጉዳዮች ምክር ቤት እንዲሁም ከኢትዮጵያ ሃይማኖት ተቋማት ጉባኤና ከኦሮሚያ ክልል የሰላምና ጸጥታ ቢሮ የተውጣጡ 10 አባላትን የያዘ ልዑክ ከጥቅምት 25 እስከ 30 2018 ዓ.ም ባሉ 5 ቀናት የመጀመሪያ ዙር የማጣራት ሥራ ሰርቶ መመለሱ ተነግሯል። በኢትዮጵያ የሃይማኖት ተቋማት ጉባኤ አስተባባሪነት ወደ ስፍራው የተሰማራው ይህ ቡድን በ4 ወረዳዎች ተገኝቶ ከጥቃቱ የተረፉ ተጎጂዎችን እንዲሁም የተጎጂ ቤተሰቦችን ጨምሮ የሃይማኖት አባቶችና የአካባቢው ባለስልጣናትን በማነጋገር አሰናዳውት ያለውን ያልተጠናቀቀ የምልከታና የማጣራት ሪፖርት ይፋ አድርጓል። ቡድኑ በአርሲ ዞን ካሉ 28 ወረዳዎች ውስጥ ጉና፣ ሲታ እንዲሁም ሆንቆሏቤና መርቲ ወረዳዎችን ጎብኝቶ አሰቃቂ ድርጊቶች መፈጸማቸውን ከዓይን እማኞች ጭምር ማረጋገጡን አሳውቋል። ሽርካ ወረዳ ድረስ ወርደናል። እዛው ቦታው ላይ ተገኝተናል። በመጀመሪያ በ17/02/2018 የሰው ህይወት ጠፍቷል። የሰው እገታ ተደርጓል። በዚህ ወረዳ በተለያዩ ቀበሌዎች በሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ በህፃናቱ ተገድለዋል። አንዳንድ ቦታ ህፃናት ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። የተቀሩት ማለትም በመርቲም እንደዚሁም ደግሞ በወንቆላዋቤ በኩልም ደግሞ በተመሳሳይ የዚሁ አይነት ድርጊቶች መከናወናቸው እንደዚሁ ምላሽ ተሰጥቶናል። ይህ ጥቃት መድረሱን ተከትሎ መረጃዎች በስፋት በማህበራዊ ትስስር ገጾች የተሰራጩት በአርሲ ዞን በተከታታይ ቀናት የተፈጸመው የንጹሃን ግድያና ሌሎችም ውድመቶች እምነትን መሰረት ያደረጉ እንደሆኑ በሚያሳይ መልክ ነበር። በስፍራው ተገኝቼ ጉዳዩን ከእስልምናና ከክርስትና የእምነት አባት መሪዎች እንዲሁም ከህብረተሰቡ አጣርቻለሁ ያለው ቡድኑ ግን እውነታው ከዚህ የተቃረነ ነው በማለት የጥቃቱ ዳፋ ለሁሉም ቤተ እምነቶች የተረፈ እንደሆነ አረጋግጫለሁ ብሏል። የመስጊድ ኢማሞች፣ ሙአዚኖች፣ ቀሳውስት፣ ዲያቆናት እንደዚሁም ደግሞ ክርስቲያን ዝም ብሎ ተራ ክርስትና እምነት ተከታይ ገበሬ፣ ተራ እስልምና ተከታይ ሙስሊም ሳይለይ ሁሉም በማሳው አጨዳ ላይ ያለ የሚገደል በቤቱ የሚቃጠል እምረቱ የሚቃጠል ሰው እንዳለ አስረድተውናልና ህዝቡ መሃልም ይሁን የእምነት አባቶቹ መሃል ልዩነት እንደሌለ አረጋግጠን መምጣታችንን ህዝብ እንዲያውቅ። ይህ ጥቃት በማን ተፈጸመ ለሚለው ደግሞ የተሰጠው ምላሽ ነው። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ወይም ሸኔ ወይም ደግሞ ፋኖ ናቸው የሚል ምላሽ ተገኝቷል። ሌላው ደግሞ በአንዳንድ ማህበረሰቦች ዘንድ ከግለሰቦች የተሰጠው ምላሽ ማንነታቸውን እንደማያውቁ ግን በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች መሆናቸውን አክለው መልስ ሰጥተውናል። በአርሲ ዞን በተገኙባቸው ወረዳዎች ይህ ጥቃት አንዴ ሄድ አንዴ መለስ እያለ በተደጋጋሚ የሚፈጸም መሆኑን ከማህበረሰቡ መስማታቸውን የተናገሩት የአጣሪ ቡድኑ ሰብሳቢ በድርጊቱ የደረሰ ጉዳትና ህይወታቸውን ያጡ ዜጎችን ማንነት በተመለከተ ለቀረበላቸው ጥያቄ ይህ ጉዳይ በዝርዝር በሚሰናዳው ሪፖርት የሚመለስ ይሆናል ነው ያሉት። ከየትኛው ቤተ እምነት ምን ያህል እንደተጎዳ ሰው የሚለው ነገር በተመለከተ አይደለም ምን ያህል የተጎዳ የሚለው ቀርቶ ከነስሙ ጭምር ማብራሪያዎች ይቀርባሉ። ሪፖርት ማለት ነው። ይህንን አሁን ገና እየሰራን ያለነው ነገር ነው። ተጣርቶ መሰራት አለበት።
ተጨባጭ መሆን መቻል አለበት። እስካሁን ድረስ መረጃዎችን የሰጡን አሉ፣ ያልተሰጠም ደግሞ ማስረጃ አለ እያመጣን ነው እያሉ ያሉ አካላት አሉ። ስለዚህ በአካልም ድጋሜ ሄዶ መፈተሽ የሚያስፈልገውም ነገር ሊኖር ይችላል። ያልተጠናቀቀውን የመጀመሪያ ደረጃ ሪፖርት በፍጥነት ማውጣት ያስፈልገው በስፍራ ያሉ ዜጎች አሁንም አፋጣኝ ድጋፍ ስለሚፈልጉ ነው ያለው አጣሪ ቡድኑ ይህንን ችግር ለመፍታት በፍጥነት ቢደረጉ ያላቸውን ምክር ሐሳቦችም ለግሷል። አንደኛ ወቅታዊና ግልጽ የሆነ ምርመራን ማድረግ አለበት። በሁለተኛ ደረጃ የተጀመረውን ሰላምን የማጽናት ሁኔታ አጠናክሮ መቀጠል አለበት። ሶስተኛ የቅድመ ማስጠንቀቂያና ፈጣን ምላሽ ስርዓቶችን ማጠናከር ይኖርበታል። ችግሩ በተፈጠረባቸው ቦታዎች ያለምንም ቅድመ ሁኔታ እንዲቋቋም ቢደረግ ጊዜ ሳይወስድ ማለት ነው። የእምነት ተቋማት አደረጃጀቶችን አስፈላጊውን ድጋፍ ማድረግ ያስፈልጋል። በዚህ ልክ በጭካኔ ሰውን እየገደለ እስከ መቼ ይቀጥላል? ስለዚህ ይሄን እንዲቆም ሁሉም በጋራ ድምጽ ነው መሆን ያለበት እና እሱ ላይ በደንብ አተኩረን መስራት አለብን። ገናም በዚህ ጉዳይ ላይ የሚሄዱትም የፌደራል መንግስትም የክልሉ መንግስትም ቦታው ድረስ ተወርዶ የበለጠ ብዙ ስራዎች መሰራት እንዳለባቸው አቋም ወስደው እንዲሰሩ እነሱም የየራሳቸውን ድርሻ እንዲወስዱ ከዚህም ሪፖርት ጥሪ ቀርቦላቸዋል። ይህ የመጀመሪያ ዙር የምልከታና የማጣሪያ ሪፖርት በአጣሪ ቡድኑ ተዘጋጅቶ ለኢትዮጵያ ሃይማኖት ተቋማት ጉባኤ ገቢ መደረጉ የተነገረ ሲሆን ጉባኤውም ይህ ሪፖርት እንዲሁም በሙሉ የማጣራት ሂደቱ የሚመጣውን ተጨማሪ ሪፖርት በጥቅል ካጤነ በኋላ የአቋም መግለጫ እንደሚያወጣ አሳውቋል። እንደተመለከትነው ነገሩን ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ በአርሲ የተደረገውን ጭፍጨፋ በተለያዩ ቤተ እምነቶች የተወከሉ ወይም ደግሞ የተውጣጡ ሰዎችን የያዘ ኮሚቴ ጉዳዩን እያጣራ እንደሆነ በአሁኑ ቪዲዮ ተመልክተናል። ያለውንም ጉዳይ እንደሰማኑ ነው። ስለዚህ ወደፊት አዳዲስ ነገሮች የሚሆኑ ወይም ደግሞ የሚፈጠሩ ነገሮች ካሉ አዳዲስ ውሳኔዎች ካሉ ይላችሁ የመጣ ነው የሚሆነው። ወደ ቀጣይ እስቲ እንደው ሌሊቱ ሙሉ ዝርክት ብላችሁ ስታድሩ እውነቴን እኮ ውሃ ያመጣው ግንድ መስላችሁ እንደው ዝርክት ብላችሁ ስታድሩ እንደው እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት ምሽት 3 ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ ያመላለሱ ሐናና ቀያፋ የገረፉበት ሰዓት የጌቶች ጌታ እሱ የተከሰሰበት ሰዓት ሰው በዚያ ሌሊት እንዴት 30 ደቂቃ እንደው ክርስቶስን ካረሳችሁ አለቃ የሌላችሁ ካልሆናችሁ በስተቀር እንዴት ተኝታችሁ ታድራላችሁ? ክርስቶስን እስኪ ያስቡት ብሎ አሁን ላይ ለሚፈጠሩት ነገሮች ምክንያት የሆነው እኛም ራሳችን ተጠያቂ እንሆንበታለን ብዬ የማስበው ጉዳይ ነው። አብዛኞቻችን በመግባራችን ፈጣሪያችን የረሳን ከፈጣሪያችን ትእዛዝ የወጣን ስለሆነን እንደዚህ አይነት ነገሮች እንዲፈጠሩ ምክንያት ልንሆን እንችላለንና መጀመሪያና ዋነኛው ጉዳይ ራሳችንን ወደ ፈጣሪያችንን መልስ ፈጣሪያችንን የሚለን ነገር በማክበር ስርዓት ያለው ወይም ደግሞ ስርዓት ሲባል ፈርሃ እግዚአብሔር ፈጣሪውን የሚያከብር አይነት ሰው ለመሆን እንጣር እንሁን የዛሬው መልእክቴ ነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ አበረታቱኝ። ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ መስተካከል ያለባቸው ነገሮች ካሉ ሐሳብ አስተያየታችሁን ወንድማዊ የታይ ምክራችሁን ኮሜንት ሴክሽን ላይ በነጻነት አሳውቁኝ። ስለነበረን ቆይታ አመሰግናለሁ።